ኦኬ ካልሆነ ወደ አጠቃላዩ እንሄዳለን ለኔ ቅድም እጅ ነው ማለት ነው ወይስ ኡስታዝ መናገር ፈልገሽ ነው እጅ ያለው አይሰማኝም ማይክ ይዝግ ነው አስቤ ነበር ግን ተውኩት ጓሄድ ምናልባት አብዱራሂም እሺ እኔ ከተናገርኩ ቅሬታ ነው የምናገረው የሚያሳዝነኝ ምንድነው እኛ በዚህ ለመሰባሰብ ያሰብነው በሚከሰት ያለ በህዝብ ትግራይ አሁን በአለም ላይ የሚነገርበት ጉዳይ እኛ እዚህ እንደ ሙስሊሞች ለሙስሊሙም ለክርስቲያኑም ለሁሉም ህዝብ አዘናችን ዓለም መነጋገር ለኔ ኢትዮጵያ አንድ ሰው እንዳልሆንኩ ነው የሚሰማኝ ትግራይ ስለሆንኩ አይደለም እኔ በማንም ይሁን ብሔር መጥፎ ነገር ሲከሰት ደስ አይለኝም ሐሳቤ ገልጻለሁ በሶሻል ሚዲያ የተገኘሁበት በአሁኑ ሳምንት ራሱ የነዚህ ኦሮሞዎች እንትን እስር ቤት ያሉት ሳውዲ እንደሱ ሳወርድ ራሱ ለኔ ሌላ ሰው እንትን ደውሎ ለምንድነው እነሱ መታወርዳቸው ኦሮሞ የሚናገር እኔ ኦሮሞኛ አልችልም ግን እነዚህ እኔ እናት ነኝ እነዚህ ወጣቶች እንደዚህ የተቸገሩ ምን ይለኛል እነሱ ስለተቃዋሚ ስለሆኑ ለአቢ አህመድ ለጀዋር ስለሚደግፉ መውረድ የለብኝም ማለት እና እንደዚህ አይነት አስተሳሰብ ያለን እኛ ወንድማሞች ልንሆን እንችላለን ወላ እንደ ሙስሊም ወላ ሙስሊም ሳልሆን እኔ ፌክ ወንድማሞች አልቀበለው በፍጹም አልቀበለው መጀመሪያ አሳሱ መናገር ሲነጋገር ችግር እንዳለበት አሁን ያገናኘም ራሱ እኮ ይሄ ችግር ነው የነጃሺ መፍረስ ነው እና ግድግዳ በግድግዳ ተናግሮ ሰው ገና በሰው መሞት አለመነጋገር ወላ ሙስሊም ባይሆንስ ወላ ክርስቲያኑስ ወላ ማንንም ቢጎዳ በዛ ሰዓት እኔ በተገኘሁበት ተናግር ያለው እና ሙስሊሙ ግን ኤርትራው ሙስሊም ኢትዮጵያው ሙስሊም ብዙ ሙስሊም ሁሉ ሳናጣጣለን ግን የራሳቸው ጉዳይ ገደል ይግቡ ይሙቱ ያን እየሰማን ነው በየቀኑ በየሰዓቱ በየግሩፑ እኔ በጣም አዝናለሁ እኔ ሙስሊማዎች ምንባል ወንድማሞች ምንባል በትክክል አላህ Subhanahu Wa Ta'ala ምንድነው ያለ انما المؤمنون اخوه እኛ ሙእሚኖች አይደለንም እኛም ሙስሊሞች ነን ሙስሊሞች ስለሆነ ደግሞ ያ አይገባንም ስለዚህ ችግሩ እዚህ ስለሆነ እኔ ለዛ ነው የመጣሁት አንዴ በዚህ ጉዳይ አምነን መነጋገርበት ከሆነ ካልሆነ ግን እኔ የምሰራበት ትግራይ ለመገንጠል ነው መሰራት ያለበት በቃ ተገንጠለን ሁላችን በየቤታችን ይዘን ተከባብረን እንኖራለን እንደዚህ አብረን አንዱ ወደ አንዱ ተጫጭኖ ግን አይሆን በፍጹም አይሆን እና አሁን አብሽሪ አይ ቲንክ ይሄ ራሱን የቻለ አንድ ነገር ነው በነጃሺም ጉዳይ አይደለም በመሰረቱ የፕሮግራም የተዘጋጀው አብዱራሂም ይሄድበታል በአጠቃላይ የቆየ ጉዳይ ነው በፖለቲካው ጡዘት ሙስሊሙን በተለያየ አይነት መንገድ ስለከፋፈለው ያ ነውና ለፍትህ መቆም እንኳን እንዳይችል ያደረገው አሁን በትግራይ ኬዝ ብቻ ሳይሆን ኦሮሚያ በሆነውም አማራ ክልል በሆነውም በተለያዩ ጉዳዮች በሻንጉል በሆነውም በተለያዩ ጉዳዮች ላይ ሙስሊሙ ፍትህ መርህ ሆኖ ነገር ግን ለፍትህ እንኳን እንዳይቆም ያደረገው እንደዚሁ ቀስ ያለ እየተደራረበ የመጣ ነገር ነው ስለዚህ ማንኛውም አቅል ያለው ሰው ፖለቲካ ነው የትግራይ ንጹሃን ላይ ግን ለሚደረገው ነገር ማንንም ሰው ትክክል ነው አግባብ ነው የትግራይ ህፃናት ላይ አዛውንቶች ላይ ሰላማዊ ሰው ላይ ለሚደረገው ነገር በሙሉ ትክክል ነው የሚል ከሆነ በዚህ ረገድ ምንም እንትን የለም በግል እንደ ሚዲያ አሬን 05 በዚህ ጉዳይ ላይ ግልጽ የሆነ አቋም ነው የወሰደው ፖለቲካ ነው ነገር ግን በንጹሃን ዜጎቻችን ላይ የሚደረገው ነገር በግልጽ የምንቃወመው ነገር ነው ሃሩንም ከዚህ የተለየ የለው የተለያዩ አክቲቪስቶችም የተለያዩ እንትኖችም